አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ ውዶችዬ። እናንተ እንዴት ናችሁ? ስራ፣ ጤና፣ ኢባዳ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ? አዳራችሁ፣ ውሏችሁ፣ ረፋዳችሁ እንዴት ነበር? ዛሬ ደግሞ ከተፍ ብዬላችኋለሁኝ እና ለእነስማይ ጠሪ ነው ዛሬ ማለት ነው የመጣሁት። ያው እንግዲህ እነሱ ስማይ ጠሪ እኛም ባይጥልላቸው እንዴት ይሆኑ ነበር እላቸዋለሁ ወዶችዬ። እንዴት አትሉ? የምር ግርም ይለኛል። ጥያቄ የሆነብኝ ለጥያቄ መልስ ያላጣሁለት እኛም ባይጥልላቸው እኮ ምን አለ መሰላቸው ትል ነበር በራሳቸው ለሚሄድባቸው ወላይ ላዚም እና እኛን ሲሆን ግን በግር በግርጌ በቃጤ በቁና ይሎናል ማለት ነው። እና ለራሳቸው ግን እዛው ይተኛሉ፣ እዛው ይበሉበታል፣ እዛው ጥለውት ያንን ሳይወስዱ ደግሞ ከዛ ደግሞ ሌላ ነገር ምናምን ያደርጉበታል። የምር ምንድን ነው ግን እነሱ ባህሪያቸው ጠባያቸው? ወላሂ ላዚም ምንድን ነው እንዴ? እናንተስ ማለት እንደው አስባችሁ ሳታውቁ ማለት እኛም ባይጠልላቸው ምን ይሆኑ ነበር? የምሬን ነው። እኛ እኮ መኖር እናውቃለን። የምር ኑሮ እናውቅበታለን። ያኔ እንትን ጊዜ ያልመቻችልን ብሎ ነው እንጂ መኖር እናውቅበታለን። ወላሂ ላዚም እነሱ ግን ምን ስሙን ሰፊ ቤት ነው ያላቸው ምናምን በቃ ይሆናል አይደል? ደግሞ እኮ ከኛ በላይ የሆነ ህይወታቸውን ከኛ በላይ ከኛ የሚበልጡ አድርገው የሚያስቡን ነገር እነሱ በቃላት ይበልጡን ይሆናል። ሌላ በምንም አይበልጡንም። የምሬን ነው የምላችሁ። እንዴ መጀመሪያ እነሱ እኛም ባይጥልላቸው እኮ ቆሻሻቸውን እንዴት ማስወገድ እንኳን አያውቁም። እኛ ግን አልሐምዱሊላህ ረብል ዓለሚን ሲሰራን ቀኝ እጁን ታጥቦ ነው የሰራን አይደል እንዴ? መኖር እናውቅበታለን። እዛች ጠባብ ቤት አይደል እንደ ፏ ፍክት ብለን የምንኖር። እነሱ ግን እንደው እንኳን ለደቂቃ የሆነ ቦታ ሄዳችሁ ስትመለሱ መልሱ ያው የምታገኙት ነገር ምናምን ማለት እኔ እንጃ ብቻ ወላሂ ላዚም ለምንድን ነው እነሱ ግን እንደዚህ የሚሆኑት? የሆነ እንትን እነሱ ለሚለፉበት እያሉ ነው ወይንስ አስተዳደጋቸው ባህሪያቸው ነው? እኔ ግራ ግብት ብሎኛል የምር። ለጥያቄ መልስ ያላገኘሁለት ነገር ቢኖር ይሄ ነው። ምክንያቱም እኔ እንጃ መብላት ብቻ እና መተኛት ነው የሚያውቁት። የእውነቴን ነው። ሌላ ምንም የሚያውቁት ነገር የለም። እና ውዶችዬ እና እንዴት ናችሁ? በተረፈ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። አበረታቶኝ ውዶችዬ። እሺ እና ከኛ ይበልጣሉ እነሱ እኮ ከኛ ይበልጣሉ። ማሻአላህ ከኛ ወላሂ ላይ ይበልጡ። እኛ ነን የምንበልጣቸው። እንግዲያስ እነሱ በምን አባታቸው ነው የሚበልጡ እንዴ? በቅላት እነሱ እኮ ምንም የመኖር ሚስጥር አያውቁም። ወላሂ ላዚም እኛ እኮ አልሐምዱሊላህ አኗኗርን እንችልበታለን። እንዴት እንደሆነ ምናምን አለባበሳችን ለራሱ ምን ለምን እንደሚለበስ እነሱ ምን ያውቃሉ? እና ብቻ የሀገሬ ልጆች ወዳችኋለሁ። ሰላማችሁ ብዝት ይበል። ጠንክሩልኝ እሺ ወዶችዬ። ባይ